የሚሰሩት ነገር እንግዲህ ሰው ወደዚህ ባህር እያመለጠ ወርቁ ምናምን ሲጥል ስለነበር ያ ደግሞ አሁን ዘካሪያስ በጥንቃቄ ሰረቀ አሁን ዘካሪያስ ይሄ ልጆች አይነት የፍለስ መጀመሪያ እዚህ ሲያልፍ ህዝቡ ዝም ብሎ ባህር ሲያመልጥ አይተህ እና አሁን እኮ አሁን ተቀበለ ንግስ ይያወራል መኪና አሁን እንትን ነው በዚህ ነው አዎ ጥሩ ነው የተባረከ እንደሆነ መድሃን ይው በቃ እንደዚህ ጥሩ ነው አዎ ሄሎ መወጠሪያ ማለው ለካ መወጠሪያ ማለው እንደ ጎልደን ብሪጅ የሳን ፍራንሲስኮ ረመዳን ይኩላል ረመዳን ይኩላል ሰፊ ነው እዚህ ላይ ዶክተር መጡ እንዴ ታዲያ አግኒያ ሰስቶ ብዙ ነው ይረዳ ማለት ነው በጣም ይሄ ነው ታጠባላይ ነው ከሁሉ ወጣው እኔ ሞት ወደ ድርስ ይሄዳል በጣም ያችን አንድ ሳይሆና የሯሯጡ በጣም ጥሩን በጣም ግሩም ነው። ካሜራማን እኮ በጣም አንድ አስቀረኝ ፎቶ ሰጃት ያስከተለው አዎ ሌሎች ማስቀመጥ መጀመሪያ ይቻላል ወይም ገባ የታለ መኪና ነፃ ነው። በጣም አዎ ቲኬት
ጌታቸው ይባላል የሚሰራው ነገሩን እኮ መጀመሪያ ወደ ምናልባት ሲታይ ነው ካየነ በኋላ ይሻል ተጠር ነው አይ ታበለ እዚህ እዛ ወጣ እዚህ ሞል ነው አይደል መሰለ ቢያቻ ይባርከው እዚህ አዲስ አበባ አንድ ተሰራ ላ ደብራሚን ደብረ መቅደሱ ለማት ያስፋ ስራርግ አባ አይ ሀገር ምድረ ጎጃም እማ አህጎር ይፌኒላ ሀገር ምድረ ጎጃም እና አህጎር ይፌኒላ Gracias.
ቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ዲዮስቆሮስ በደቡብ ትግራይ የማይጨው ሀገረ ስብከት ሊቀ ጳጳስ እንዲሁም በአሁኑ ሰዓት የቋሚ ሲኖዶስ አባል ብፁዕ አቡነ ሄኖክ የምስራቅ ወለጋ ሀገረ ስብከት ሊቀ ጳጳስ አሁንም የቋሚ ሲኖዶስ አባል እንዲሁም ለዚህ ለታላቁ በረከት ምክንያት የሆናችሁ የመርጡ ለማርያም ህንጻ ሰሪ ኮሚቴዎች የደብረ ወርቅ ገዳም እንደዚሁም በጠቅላላ በዚህ ሰዓት እግዚአብሔር ፈቅዶ እግዚአብሔር ለበረከት የጠራችሁ ሁላችሁ እንግዶችም ኗሪዎችም እንደምን ዋላችሁ? እግዚአብሔር ይመስገን በሉ። እንደምን ዋላችሁ? እንደምን አረፈዳችሁ? አሁን እኔ የምናገረው የለም። ለብፁዕ ቅዱስ አባታችን እንኳን ደህና መጡና ለተከታዮችም ብለን እሳቸው ቃለ ምዕዳን ይሰጡናል። እኔ ዛሬ የማስተምርበት አይደለም። እኔ ባለቤት ቋሚ ነኝ። ከተፈለገ ከእንግዶች አንዱ ከቅዱስነታቸው ቃለ ምዕዳን በፊት አንዱን መጋበዝ ይገባል። እንደው ጊዜው ካለን ማለት ነው። አለ እኔ አጠገብ የነበሩት ብፁዕ አቡነ ዲዮስቆሮስን ነው መጋበዝ። ቅዱስነቶ እንዲፈቅዱላቸው ነው መጠይቅ። የኔን ንግግር እሳቸው አስተያየታቸውን እንዲሰጡ ሌላም ደግሞ ልምዳቸውን የተተረከውን ታሪክ ሰምተዋል። ህንጻ ቤተ ክርስቲያኑም ያው እንግዲህ ወደ መጨረሻው እየሄደ ነው። ጥሩ የሥራ ልምድ ያላቸው አባት ናቸው። ለማ እግዚአብሔር ምስሌነ መኑ ይክለነ እግዚአብሔር ከኛ ጋራ ከሆነ ማንም አይችለንም ይላል። አባቶቻችን ስራ የሰሩት ሀገር የጠበቁት ሃይማኖትን አጽንተው የኖሩት እግዚአብሔር ኃይል ስለነበረ ሆኗቸው ስለነበር ነው። እና ይህም ህዝብ ታላቅ ህዝብ ነው። እግዚአብሔርን አምልኮ የሚኖር ህዝብ ነው። እግዚአብሔርን የሚወድ ህዝብ ነው። ክርስቲያን ህዝብ ነው። በመሆኑም ይህንን ቅዱስ አባታችን ዛሬ የአዲሱ ዓመት ሐዋርያዊ ጉዟቸውን በአዲሱ ዓመት ለመጀመሪያ ጊዜ ነው ከዚሁ የመጡት። ስለዚህም የክርስትናችሁ የእምነታችሁ ውጤት ነው። የእምነታችሁ ውጤት ነው እና እድለኞች ናችሁ። እግዚአብሔር በበረከት ላይ በረከት ይሰጣል። የሀገር የበረከት ሀገር ነው። የረድኤት ሀገር ነው። የሃይማኖት ሀገር ነው። እግዚአብሔር ደግሞ ዛሬ በረከት ለመጨመር ቅዱስ አባታችንን አምጥቶላችኋል። ደስ ሊላችሁ ይገባል። እንኳን ደስ ያላችሁ። እግዚአብሔር ከኛ ጋራ ከሆነ ምንም የሚያሸንፈን ነገር አይኖርም። ረሃብም ቢሆን ጽምም ቢሆን ደዌም ቢሆን መራቆትም ቢሆን ምንም ሊያሸንፈን አይችልምና ስለዚህ እኔ ብዙ ለመናገር እስመ ሕጹር ዕለቴ እንዳለው ሐዋርያው ቅዱስ ጳውሎስ ሰዓቱ ስለሚገድብ እግዚአብሔር አሁንም ከኛ የቅዱስ አባታችን በረከት ረድኤት በሁላችን ሕይወት ላይ ደርብን። ሀገሩንም የተባረከ የተቀደሰ ሀገር ያድርግልን። በዓሉንም ፍጹም ደስታ እንዲሆንልን የአምላካችን ቅዱስ ፈቃድ ይሁንልን። ይቆየን። ቡራኬን መባረክን ወይም ደግሞ መባረክን የተጀመረው ከጥንት ከአባቶቻችን ጀምሮ ነው። ወደ ግብጽ ሀገር የተሸጠ ዮሴፍን ስናስታውሰው ሁለት ልጆችን ወልዶ ነበረ። እነዚህ ሁለት ልጆች ምናሴና ኤፍሬም ይባላሉ። አባታቸው ያዕቆብ
ለ12ቱ ነገደ እስራኤል የወደፊት ዕጣ ፈንታቸው ምን እንደሚሆን ቡራኬን ከሰጣቸው በኋላ ሁለት ትንንሽ ምናሴና ኤፍሬም የተባሉት ልጆቹን አባቱ ያዕቆብ እንዲባርክለት በፊቱ አቀረበ። ምናልባት ካልተሳሳትኩ ኤፍሬም ታናሽ ምናሴ ታላቅ ነበረና እጁን አመሳቅሎ በቀኝ በኩል ታላቁን በግራ በኩል ታናሹን አድርጎ አቆመ። በዚህ ሰዓት ያዕቆብ እጁን በትምህርተ መስቀል አመሳቅሎ ቀኝ እጁን ታናሽየው ላይ ግራ እጁን ታላቅየው ላይ አድርጎ ቡራኬን መባረክን ምርቃትን ጀመረ። በዚህ ሰዓት ያዕቆብ አባቴ ሆይ እጅህን እኮ ቀኝ እጅህን ታናሽየው ላይ ነው ያደረከው፣ ግራ እጅን ታላቅየው ላይ ነው ያደረከው፣ እባክህም ብሎ ይጠይቀዋል። ተው እኔ እግዚአብሔር ያሳየኝን ነው ብሎ ምርቃት ጀመረ። መረቃቸው ሁለቱን ሕፃናት እና የእግዚአብሔር ፈቃድ ሆኖ ከኤፍሬም ዘር ክርስቶስ በስጋ እንደሚገለጥ እግዚአብሔር ሲያመለክተው ያንን ቡራኬ ያደረገ። አባቶቻችን ሲባርኩ ልጆቻቸውም ሲባረኩ ራሳቸውን ዝቅ አድርገው ሲባረኩ ኑረዋል። ከአባቶቻችን ሲወርድ ሲዋረድ የመጣን ሥርዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን በመድኃኔዓለም ክርስቶስ የአዲስ ኪዳን መስራች ለሐዋርያቱ ስልጣነ ክህነትን ሰጥቶ በቅዱስ ጴጥሮስ አማካኝነት ዘአሰርከ በምድር ይኩን እሱረ በሰማያት ወዘፈታከ በምድር ይኩን እሱረ በሰማያት፣ በምድር ያሰርከው በሰማይ ታሰረ፣ በምድር የፈታው በሰማይ ተፈታ ይሆናል ብሎ ስልጣንን በሰጠ መሰረት ብፁዓን ሊቃነ ጳጳሳት ፓትርያርኮች በየጊዜው ቅድስት ቤተክርስቲያናችን ከዓለም ልዩ የሚያደርጋት አባቶችን ጳጳሳት በአንብሮተ እድ ካህናት፣ ዲያቆናት፣ ጳጳሳትን እየሾመች ቡራኬን ለልጅ ስትሰጥ እነሆ እስከ ዛሬ ደርሳለች። በዛሬ ዕለት ብፁዕ ወቅዱስ አባታችን አቡነ ማትያስ ብዙ ስራ ነበራቸው። እንደ ሀገርም ቅድም ዶክተር ገልጸውታል። ብዙ አብያተ ክርስቲያናት አሉ። ብዙ ህዝቦች በየቦታው አሉ። እናንተ ግን በጣም እድለኞች ሆናችሁ በዛሬ ዕለት በቅዱስ ፓትርያርክ መባረክ ማለት መታደል ነው እና እንኳን ደስ አላችሁ፣ እንኳን ደስ አለን። የብፁዕ ቅዱስ አባታችንን ቡራኬ ጸሎታቸው በአገራችን በሁላችን ላይ ይደር። ናሁ ሰናይ ወናሁ አዳም ሶቤህ የሉ አሃው ህቡረ። አሁን በዛሬይቱ ቀን ቅድም እንደተነገረው እግዚአብሔር ፈቅዶ ወዶ እዚች የተባረከች ቦታ ተገናኝተን እግዚአብሔርን እንድናመሰግን ምእመናንን እንድንባርክ ከብፁዓን ሊቃነ ጳጳሳት ጋራ በዚህ ቦታ ላይ ተገኝተናል። የአየር ጠባዩም የተስማማ እንደዚሁም ደግሞ ከታላቁ ወንዛችን ከአባይ ዳር የተተከለች ከተማ ደጀን ላይ ተገኝተን ይህንን እድል በማግኘታችን እግዚአብሔርን እናመሰግነዋለን። ክርስቲያኖች በሃይማኖት ጸንተው በምግባር ተወስነው በህብረት ሲገኙ ተስማምተው ተፋቅረው ተዋደው በህብረት እንደዚህ ሲገኙ እጅግ ያስደስታል። በጣም
ደስ ይላል፣ እግዚአብሔርም ደስ ይለዋል፣ ቤተ ክርስቲያንም ደስ ይላታል። እኛም የቤተ ክርስቲያን አባቶች ይህንን ስናይ ትልቅ ደስታ ነው የሚሰማን። ልጆቻችን እንደዚህ በህብረት በአንድነት በሰላም በፍቅር በህብረት በአንድነት ተሰብስባችሁ ስትቀበሉን እጅግ ትልቅ ደስታ ነው የተሰማን። ስላደረጋችሁልን አቀባበል ሊቃውንተ ቤተ ክርስቲያኑ፣ ካህናቱ፣ ምእመናኑ ሁሉ እጅግ ደስ ብሎናል። እግዚአብሔር ይባርካችሁ። እንግዲህ እኛ በዚህ ቦታ ላይ ተገኝተን ይህንን አዲስ ቤተክርስቲያን በመሰራት ላይ ያለውን ቤተክርስቲያን ስናይ ምን አይነት የመንፈስ ደስታ ምን አይነት መንፈሳዊ ደስታ እንደተሰማን ልነግራችሁ አልችልም። በእውነቱ እጅግ ነው የተደሰት ነው። በጣም ያማረ የሰመረ ቤተክርስቲያን ነው። ይህንን ቤተክርስቲያን ለመስራት ገንዘባቸውን፣ ጉልበታቸውን፣ ጊዜያቸውን ያስተባበሩ ወገኖቻችንን እግዚአብሔር ይባርክ፣ እድሜያቸውን ያርዝም፣ ስራቸውን ይባርክ፣ ልጆቻቸውን ያሳድግ፣ ጤንነታቸውን ይጠብቅ። ሌሎችም ምእመናን የነሱን ፈለግ ተከትለው እንደዚህ አይነቱን በጎ አድራጎት ለመስራት ያብቃቸው። እግዚአብሔር መንፈሳቸውን ያነሳሳ ለበጎ ተግባር። ይህ ቤተክርስቲያን በእውነቱ አሁን ስናየው በደንብ ግልጽም ባይሆን ውጭ ገብተንም ባናየው፣ ምክንያቱም ዙሪያው ታጥሯል። በውጭ ስናየው ያጌጠ ያማረ ለመድኃኔ ዓለም ቤት የሚገባ ቤተክርስቲያን ነው ቤተክርስቲያኑ እና ክርስቲያኖች እግዚአብሔር ከሰጣቸው ሀብትና ጸጋ ለእግዚአብሔር ሊሰጥ የሚገባውን ለእግዚአብሔር አስተዋጽኦ ሊደረግ የሚገባውን ሁሉ እንዲሰጡ ታዘዋል። እንግዲህ እንደየአቅሙ ምእመን ሁሉ ከ10 1 እንዲያወጣ ነው የታዘዘው። አስራት ከምእመናን ለቤተ ክርስቲያን እንደሚገባ ምእመናን ለቤተ ክርስቲያን አስተዋጽኦ አስራት ማድረግ መክፈል እንደሚገባቸው በመጽሐፍ ተጽፏል። ይሁን እንጂ ያም ባይሆን የተቻለውን ያህል ለእግዚአብሔር መሰጠት የሚገባውን የእግዚአብሔር ድርሻ ለእግዚአብሔር መስጠት ይገባል። እንደየአቅሙ ለቤተ ክርስቲያን ሌላ ሀብት የላትም። ምእመናን ናቸው ሀብቷ ንብረቷ። ቤተ ክርስቲያንን የሚሰሩ በጎ አድራጎትን የሚያደርጉ ክርስቲያኖች፣ ሀብታሞች፣ ገንዘብ ያላቸው ሰዎች ናቸው። ከጥንትም ጀምሮ ቤተ ክርስቲያን ሰርተው ለምእመናን ያስረክባሉ። ምእመናን ደግሞ ተረክበው ያገለግላሉ። የጥንት አባቶቻችን እናቶቻችን ናቸው ብዙ አብያተ ክርስቲያናት ሰርተው ያለፉት እና አሁንም ቢሆን ትውልዱ የአባቶቹንና የእናቶቹን ፈለግ ተከትሎ አብያተ ክርስቲያናትን ማነጽ፣ ስመ እግዚአብሔር የሚስፋፋበትን ገንዘብ አስተዋጽኦ ማድረግ ተገቢም ነው፣ ይገባል፣ ግዴታም ነው። በቤተ ክርስቲያን በመንፈሳዊ ግዴታ ማለት ነው። ለእግዚአብሔር የሚሰጥ ነገር ሁሉ እንደ መስዋዕት ነው የሚቆጠረውና በእውነት እዚች ታሪካዊት ቦታ ተገኝተን እግዚአብሔርን ለማገልገል ስላበቃን ለደስታችን ወሰን የለውም።
እንደዚሁም ደግሞ የሚቀጥሉትን ታላላቅ ገዳማት ታሪካውያን ገዳማት የሊቃውንት መናኸሪያ የሊቃውንት መፍለቂያ የሆኑትን ታላላቅ ገዳማት አሁን ወደፊት የምንጎበኛቸውን ከዛ አድርሶን ያንን በረከት ለመቀበል እንዲያበቃን የሁላችንም ጸሎት ነው። አገሩ የታሪክ ሀገር፣ የሊቃውንት ሀገር፣ የቅኔ መፍለቂያ፣ የትርጓሜ መጻሕፍት መፍለቂያ ሀገር ነው ጎጃም ሲባል። ስለዚህም ከዚህ በመፈጠራችሁ እናንተም ደስ ሊላችሁ ይገባል። የሊቃውንት ልጆች ናችሁ፣ እናንተም ሊቃውንት ናችሁ። ስለዚህ ይህንን እድል እኛም በዛሬው ቀን ተካፋዮች ሆነናል። ስለዚህ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። አምላካችን ከአዲስ አበባ ተነስተን እዚህ በሰላም እንድንደርስ ስላደረገን የአባይንም ወንዝ እንድንጎበኝ በእግረ መንገዳችንንም አባይ እንግዲህ እድሜ ልኩን ሌሎቹን ሲመግብ ነው የኖረው። አሁን ግን ሚጥ ገጸከ ሀበ ሀገርከ እየተባለ ነው ያለው። ይሄም አገሩን እንዲመግብ የተወለደበትን የተፈጠረበትን አገር እንዲመግብ ታዟል። አሁን እንግዲህ እግዚአብሔርም ፈቅደዋል፣ ሕዝቡም ፈቅደዋል። ስለዚህ ይህንንም እግረ መንገዳችንን ባርከነው ነው የመጣ ነው እና እግዚአብሔር አምላክ በዛሬይቱ ቀን እግዚአብሔር ጸሎታችንን አስተብቆታችንን ይቀበልልን፣ እናንተንም ይባርክልን፣ ይቀድስልን። ስለተደረገልን አቀባበል እናመሰግናለን። እግዚአብሔር ይባርካችሁ፣ ይቀድሳችሁ። ሰላማዊ ቀን ያውለን። አቡነ ዘበሰማያት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ ይቀድሳችሁ።